ከሌላኛው ጫፍ ጋር ቆልፋችሁ በልካችሁ መጥበቁን አረጋግጡ። ከዚያም የመሳፈፊያውን ትጥቅ በአየር ለመሙላት ከታች ያሉትን የተንጠለጠሉት ገመዶች ወደ ታች ሳቧቸው፣ ወይም ከትጥቁ ግራና ቀኝ በኩል የሚገኙትን ላስቲኮች በአፋችሁ አየር መሙላት ይቻላል። ትጥቁ በአየር መሞላት ያለበት ልክ ከአውሮፕላኑ ከመውጣታችሁ በፊት ነው። በዚህ አውሮፕላን ከ4 መደበኛ የመውጫና መግቢያ በሮች በተጨማሪ በአደጋ ጊዜ የሚያገለግሉ 4 የመውጫ መስኮቶች በሁለት ክንፎቹ በኩል በግራና በቀኝ በኩል ይገኛሉ። መውጫዎቹን ለመለየት በቀይና በነጭ የተጻፉትን ምልክቶች ይመልከቱ። በወለሉ ላይ የሚገኙት መብራቶች ወደ እነዚህ መውጫዎች ያመራሉ። በአደጋ ጊዜ ማረፍ ቢያስፈልግ የበር አስተናጋጆቹ የሚያሳዩትን የአቀማመጥ ዘዴ በጥሞና ይመልከቱ። ወደፊት ጎንበስ ይበሉና ሁለት እጅዎን ግንባርዎ ላይ በማድረግ የውስጥ እጅዎን ከፊት ለፊት በሚገኘው ወንበር ጀርባ ይደገፉ። በሁለት እግርዎ ወለሉን በደንብ ይርገጡ። ይህንን ማድረግ ለሚያስቸግራችሁ የቻላችሁትን ያህል ወደፊት ጎንበስ በማለት